ሰላም ነው እንዴት ነው? ነጋ ጅርታ አከም ወላ በሩ መስዑድ መሐመድ እባላለሁ። ተወልጄ ያደግኩት አዲስ አበባ ቄራ አካባቢ ነው። መስዑድ መሐመድ እንጀዳማ ፊንፊኔ ዶ ቄራ ጀዳሙታን ዳላዴ ጉዳዴ ኩባ ሚላ ካናኔ ገሌ ክለቢ ዱራን ሁምና ኢብሳ ይዳሙ አማ ኢትዮ ኤሌክትሪክ ኬሰቲ ኤርጋሲ ቡና ኢትዮጵያ ጂማ ሰባታ አዳማፍ ጋሬ ቢያለሳ ኬሰተሙ ጉዳቶታ ራይ ገሌ ሃንጋ ጋሬ ጃልቀባት ተባዴራ እግር ኳስ የጀመርኩት በመብራት ኃይል አሁን ኤሌክትሪክ የሚባለው ቡድን ውስጥ ነው ከሲ ጀምሮ። ከዛ በኋላ ወደ ቡና ጅማ ሰበታ አዳማ ተጫውቻለሁ እና በብሔራዊ ቡድን ከታዳጊ እስከ ዋና ብሔራዊ ቡድን ተጫውቻለሁ። እንግላንድ ኬሳ ክለብ ከም ደገርታ በፊት በአርሰን ቬንገር ምክንያት አርሰናልን ነበር መደግፈው። ከዛ አርሰን ቬንገር ከወጣ በኋላ ወደ የጋርዲዮላ መምጣት ትንሽ ወደ ሲቲ እንዲሄድ አድርጎኛል። ዱራን ሰበባ አርሰን ቬንገር ይፍቼቻ አርሰናል አንደገራ ቱሬ ኤርጋ አርሰን ቬንገር ባሄ ፔፕ ጋርዲዮላን ማንቸስተር ሲቲ ሌንጂሱ ኤጋሌ ሲቲ አካን ደገሩ ናጎዴራ አማ ሲቲ እንደገራ ሰበምኒሳ ሐላ ተባ አኒ ጃለዱን ሌንጂሳ ተባቱን ጃለድ ጋርዲዮላን ባርሴሎና የሮጅሩሲ ሐላ ጋሬን ሳቲን ተባቱን አንጃለድ አሁን ላይ ሲቲን እየደገፍኩ ነው ያለሁት። ምክንያቱም ያው መፈልገውን አጫወት የሚጫወት አሰልጣኝ ብዙ ጊዜ ይስበኛል። ዱራ አርሰናል ሶ ደገርቱ አማ ከሚቲ ደገራ ማንቸስተር ሲቲ ታቴ የኛ ስላልሆኑ ብዙ ምን አታችመንቱ የለም። ያው በስታይል የሆነ ባጫወት መንገድ ወይ የሆነ ተጫዋች ተከተለ ነው የምትሄደው የሆነ ቡድን የምትደግፈው። ኬኛ ዋን ሂንታኔፍ ባየ ሂደተን ቀቡ ሐላ ተባላልተ ዮኪኒ ተባታ ጃለት ወርዶፍቴ ጋሬ ቶኮ ደገርታ ወንቲሱን yoodhabameሞ ጋሬ ደገርቱ ጅጅሩ ደንዴሳ ካንኬዮ ታይዳ ካን ጅጅሩ እንደንደኝ የራስህ ሲሆን ነው መቀየር ማትችለው። ክለብኒ አትደገራ ቱርቴፊ አማ ደገራ ጅርቱ ዋንጫዳፍ ወጂ ሙርከቻ ጅሩ በረድርጎሚ ከና ፕሪሚየር ሊግ ኢንግላንድን እኙቱ ሻምፒዮኒታ አጅቴ ያዳም አሁን ለመናገር አርሰናል በዘንድሮ ዓመት ያሳየው ፐርፎርማንስ በጣም ነው ያስገረመኝ። ማለት ከጠበቁት በላይ ነው። ካለው ስኳድ አንፃር ከኮቹ ወጣትነት አንፃር በጣም ትልቅ ውጤት ነው እያስመዘገቡ ያሉት። ብዙ ቡድኖችንም አሳምነው ነው በጥሩ ጨዋታ አሳምነው ነው የሚያሸንፉት። ዱጋዱባቹፍ ጋውምሲ አርሰናል በረካን አገርሲሴ ባየና ጃይቤ ካናን ኤጌ ኦሊ ተባቶታ ቀቡፊ ሌንጂሳን ክለብቻ ደርገጌሰታው ዮ ኢላላሙ ቀብጢ ጉዳ ገልሜሳ ጅሩ ክለቦታ ባየ ተባ ሐዋታ ወሊን አማንሲሰኒ ሙአን ጋሩ ጡምራ የሮ ጋሃን ሃንቂና ሙጠኖ ፊ ማንቸስተር ሲቲን አካሚን ዋንጫ ፉዳቹ አከደንዳው ዋንቤኮፍ ዋንጫኒስ ጋራ ሲቲ ዴማ ጀዴ ያዳ አርሰናል ጋውምሳ በረካን አገርሲሴን ዋንጫው ሶ ፉዳቴ ኢቲን ባየቱ ጀዴ ያዳ። ነገር ግን ያው አሁን ወደ መጨረሻ ደግሞ የልምድ ጉዳይ ሲቲ እዚህ አካባቢ ሲደርስ ዋንጫው እንዴት ማንሳት እንዳለበት ከማወቁ ጋር በተያያዘ በዛ ምክንያት ወደ ሲቲ ይሄዳል ብዬ ነው ማስበው ዋንጫው። ነገር ግን በአመት ውስጥ ያሳዩት ነገር ዋንጫም ቢያነሱ አይበዛባቸውም ብዬ ነው ማስበው። አርሰናል የኞሶ ዋንጫ ፍረቴ ሲገመቺሳ ለእግር ኳሱ ሲባል አርሰናል ሻምፒዮን ቢሆን ደስ ይለኛል። ምክንያቱም ካሳዩት አመቱ ሙሉ ካሳዩት ፐርፎርማንስ አንፃር ዋንጫ ይገባቸዋል ብዬ አምናለሁ። ኩባሚ ላቲፍ ጀቻ አርሰናል ሻምፒዮን ዩቱ ተኤን አንገመዳ ጋውምሳ ወጋ ጉቱ አገርሲሰኒፍ ዋንጫን ኢሳኒፍ ማላ ገሩ ሃንቂኒ ሙጠኖ ገቲ ኢሳን ከፈልቺሴራ ተቦታ ቀብጢ ኢረቲ ዳቡ ሂን ቀብኔን ቀብጢ ገቱን ኢሳን ሁቤራ ሰበባ ከናፍ ዋንጫ ዳቡ ደንዳን ጀዴ ያዳ ሲቲን ከነ ቦደ ዱበቲ ዴቢያ ጀቹን ባየ ኡልፋታ የልምድ ጉዳይ ትንሽ ዋጋ አስከፍሏቸዋልና ነጥብ መጣል በሌለባቸው ጨዋታዎች ነጥብ መጣላቸው ያ ነገር ትንሽ ጎርቷቸዋልና ዋንጫውን ሊያጡ ይችላሉ ብዬ አስባለሁ። አሁን ላይ ካለው ነገር ሲቲ ከዚህ በኋላ ወደ ኋላ ይመለሳል ማለት በጣም ከባድ ነው። ቶሌ ያደከናፍ ቆዶ ኬፍ መቃወር ዶፍቶ ኦቤኒን ገለቶሚ እሺ መልካም ቀን። እሺ